ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ የቤተሰብ ሚዲያ ነው። የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው አብራችሁን ቆዩ። በቅናት ስሜት የባሏን የቀድሞ ሚስት የ5 ዓመት ሕፃን በመርዝ የገደለችው ግለሰብ አዳማ ከተማ መስተዳድር ቦኩ ሸነን ክፍለ አዋሽ መልካሳ ወረዳ አዋሽ ከተማ ነዋሪ የሆነችው ወይዘሮ ሙሉ ሸዋ የተባለች ግለሰብ በ30ዎቹ ዕድሜ ክልል የምትገኝና በመምህርነት ተቀጥራ የምትሰራ ነበረች። የአዳማ ከተማ መስተዳደር ፖሊስ ዋና መምሪያ የኮሙኒኬሽን ጽሕፈት ቤት ኃላፊ ምክትል ኮማንደር ታምራት ጌታውን እንደገለጹት በምትሰራበት ትምህርት ቤት ከአንድ መምህር ትዳር መስርታ እንደነበርም ተጠቁሟል። ይሁን እንጂ የመምህር ሙሉ ሸዋ ትዳር ልጅ መውለድ ሳትችል ከ2 ዓመት በኋላ በባል ላይ ባደረበት የቅናት ስሜት ምክንያት ፍች ፈጽሟል። በዚህም ትዳራቸው በፍች ከተጠናቀቀ በኋላ መምህርት ሙሉ ሸዋ ወዲያውኑ አዲስ የትዳር ህይወት ውስጥ ትገባለች። በትዳሯ የወንድ ልጅ እናት መሆን የቻለች ሲሆን በፍች ትዳሩን ያፈረሰው መምህር ደግሞ እዚያው ትምህርት ቤት ከአንዲት በረዳት መምህርነትና በተማሪዎች ምገባ የምታገለግል አዲስ አመነቴ ከተባለ ሴት ጋር ትዳር ይመሰርታል። ይሁንና በህጋዊ መንገድ የተፋቱት መምህር እና የቀድሞ የትዳር አጋሯ የቀድሞ የፍቅር ግንኙነታቸውን መቀጠል አለብን በማለት የማስፈራራት የመሳደብና የትንኮሳ ተግባር መፈጸም የዕለት ተዕለት ተግባሩ እንደሆነም ይነገራል። መምህርት ሙሉ ሸዋ ለባለቤቷ ለጋዲሴ ባለቤትሽ አንቺን አግብቶ እኔም የሚመስለኝን አግብቼ ልጅ ወልጄ እየኖርኩ ነው። እኔና እርሱ ነገር ደግሞ በሰላም ፍቺው ተጠናቀዋል። ታዲያ ስወጣ ስገባ የሚያስቸግረኝ በማለት ድርጊቱን እንድታስቆምላት ትለምናለች። ጋዲሴ የተባለውን ሰምታ ባለቤቷን ሰምታ የቀረበበትን ድርጊት እንደሚፈጽም ስትጠይቀው እሱ ደግሞ በተቃራኒው እኔ እሷን የሰደብኳት አንቺን ስታንቋሽሽ ስትሰድብሽ እንጂ ምን ያገናኘናል በማለት በመካከላቸው የግጭት በር መክፈቱን ነው ምክትል ኮማንደር ታምራት ጌታውን የተናገሩት። አዲሴ በባለቤቷ የተነገራትን የፈጠራ ታሪክ ሰምታ በከፍተኛ የበቀልተኝነት ስሜት ውስጥ ትገባለች። በዚህ ስሜት ውስጥ ባለችበት ለመበቀል በማሰብ በዛው ትምህርት ቤት የሚማረው ልጇን ሚያዝያ 9 ቀን 2018 ዓ.ም ለመምህርት ልጅ ኬና በመርዝ የተበከለ ሙዝ መመገቧ ተገልጿል። በዚህም የታዳጊው ሕይወት በሕክምና እርዳታ ቢታገዝም ማትረፍ ሳይቻል ይቀራል። የድርጊቱ መፈጸም ተመልክቶ ፖሊስ በወቅቱ የተለያዩ ማስረጃዎችን አጠናክሮ ድርጊቱን ያጣራና ለአቃቤ ሕግ የላከ ሲሆን አቃቤ ሕግ የምርመራ መዝገቡን አጠናቆ በከፍተኛ የሰው መግደል ወንጀል ክስ ይመሰርትባታል። ክሱን የተመለከተው የአዳማ ከተማ ከፍተኛ ፍርድ ቤት ሰሞኑን በዋለው ችሎት አዲሴ አመንቴ የተባለችውን ተከሳሽ ምንም በማያውቅና ከጉዳዩ ጋር ግንኙነት የሌለው ሕፃን ልጅ በመርዝ ምግብ ለሞት በማብቃት እጅግ ነውረኛ፣ ጨካኝና ከባድ ቢያደርገውም ቀደም ሲል በነበራት ሕይወቷ ምንም አይነት የወንጀል ድርጊት ባለመፈጸሟ በድርጊቷ ክፉኛ መጸጸቷ እንደማቅለያ ተወስዶላት በ19 ዓመት እስራት እንድትቀጣ የተወሰነባት መሆኑን ምክትል ኮማንደር ታምራት ጌታውን ተናግረዋል። ፍርድ ቤቱ በመምህርት ወይዘሮ ሙሉ ሸዋ ላይ የወሰነውን የ19 ዓመት እስራት ከፈጸመችው ጭካኔና ወንጀል አንጻር አስተማሪ ነው ብላችሁ ታስባላችሁ? ሀሳብ አስተያየታችሁን አካፍሉን። እስኪ ለህፃኑ ቤተሰቦችና ለወዳጅ ዘመዶቻቸው በቤተሰብ ሚዲያ ስም ነፍስ ይማር መጽናናቱን ይስጥ እንላለን። አድማጭ ተመልካቾቻችን ከወዲሁ ከአሳዛኝ መረጃ ስንቀጥል በሰው እገታ ተሰማርቶ የነበረ ተከሳሽ በ15 ዓመት ከ5 ወር በጽኑ እስራት የተቀጣ መሆኑን የመተማ ወረዳ ፖሊስ ጽሕፈት ቤት አስታወቀ። በምዕራብ ጎንደር ዞን የመተማ ወረዳ ፖሊስ ጽሕፈት ቤት በሰው እገታ ወንጀል የተሰማራ አንድን ግለሰብ በቁጥጥር ስር በመዋል ምርመራ ሲያደርግበት ቆይቶ መዘገቡን ለፍትህ አካላት በማቅረብ እና መዝገቡ የቀረበለት የመተማ ወረዳ ፍርድ ቤትም የወንጀል ምርመራውን ካጣራና ከመረመረ በኋላ በዛሬው ዕለት በዋለው ችሎት ወንጀለኛው በጽኑ እስራት እንዲቀጣ መወሰኑን
የመተማ ወረዳ ፖሊስ ጽሕፈት ቤት የወንጀል ምርመራ ባለሙያ የሆኑት ዋና ሳጅን አምሳሉ ዘለቀ አሳውቀዋል። በእገታ ወንጀል የተጠረጠረው ግለሰብ የሻምበል ላቀው አድራሻው መተማ ወረዳ ኩመር አውሳላ ቀበሌ ልዩ ጉጡ ገነተ ማርያም ነዋሪ ሲሆን መጋቢት 26 7ኛ ወር 2018 ዓ.ም ከጧቱ 3 ሰዓት ተኩል አካባቢ ከመተማ ዮሐንስ ወደ ምዕራብ አርማጭሆ እየተጓዘ የነበረ መኪና ከመተማ ወረዳ ወዲ ገምዞ ቀበሌ ወጣ ብሎ ተከሳሹ ግለሰብ ከግብረ አበሮቹ ጋር በመሆን ተሽከርካሪውን አስቁመው በሰዓቱ አድራሻቸው የተለያዩ አካባቢ የሆኑ ግለሰቦች መኪናው ውስጥ የነበሩትን አንደኛ ማንችሎት መንግስቴን፣ ሁለተኛ ስንታየው ወልደ ገብርኤልን፣ ሀጎስ መልኬን፣ አስራት ደበበንና አቧይ መልሰውና ሌሎች ሁለት ስማቸው ያልታወቁ ግለሰቦችን በአጠቃላይ 7 ግለሰቦችን ከመኪናው በማስወረድ ከቦታው ይዘዋቸው ከተሰወሩ በኋላ ከታጋጅ ቤተሰቦች ጋር ሲደራደሩ ቆይተው 700 ሺህ ብር በመቀበል ታጋች ግለሰቦችን መጋቢት 37 2018 ዓ.ም ከቀኑ 6 ሰዓት ላይ ለቀዋቸዋል። የወንጀል ድርጊቱ የሚፈጸመውን ጥቆማ የደረሰው የመተማ ወረዳ ፖሊስ ጽሕፈት ቤት ተጠርጣሪውን አፈላልገው በቁጥጥር ስር በመዋል የምርመራ መዝገቡን በሰውና በሰነድ ማስረጃ አደራጅተው ወደ መተማ ወረዳ አቃቤ ሕግ በመላክ መዝገቡ የደረሰው አቃቤ ሕግም ከሰው ክስ በመመስረት ክርክር ሲያደርግ የቆየ በኋላ በዛሬው ዕለት በቀን 1ኛው ቀን 12ኛ ወር 2018 የመተማ ወረዳ ፖሊስ ፍርድ ቤት በዋለው ችሎት ተከሳሹን ጥፋተኛ በማለት የ15 ዓመት ከ5 ወር የእስራት ቅጣት የተወሰነበት መሆኑን የመተማ ወረዳ ፖሊስ ጽሕፈት ቤት አስታውቋል። የመተማ ወረዳ ፖሊስ ጽሕፈት ቤት የወንጀል ምርመራ ባለሙያ የሆኑት ዋና ሳጅን አምሳሉ ዘለቀ እንደገለጹት ህብረተሰቡ ሕግ እንዲከበር ከፖሊስ ጎን በመቆም ወንጀለኞችን በማጋለጥና አሳልፎ በመስጠት ሰላም እንዲሰፍን የተለመደ ትብብሩን አጠናክሮ ይቀጥል ሲሉ መልእክታቸውን አስተላልፈዋል። መተማ ወረዳ ኮሚኒኬሽን ነሐሴ 1 ቀን 2018 ዓ.ም። ይህ የተከበራችሁ አድማጭ ተመልካቾቻችን ይህ የቤተሰብ ሚዲያ ነው። ዘገባችን ይቀጥላል። ወደ ፋኖ መረጃዎች እናመራለን። እድሜ የማይገድባቸው ጀግና የታሪክ አባት አርበኞች አንደኛ ሻምበል ገብሩ ልይህና ሁለተኛ ሻምበል መሰረት አለሙ ናቸው። ዘገባው የፋኖ አርበኛ ባንዲራው ግርማይ ነው። እነዚህ ሁለት አርበኞች ከልጅነታቸው ጀምረው ለሀገራቸው ኢትዮጵያ የመከላከያ ሰራዊት አባል በመሆን ያገለገሉ ጀግና ዳር ድንበር ጠባቂ ሲሆኑ ባሳዩት ብቃትና ጀብድ ከፍተኛ ማዕረግ ተጠቃሚ የሆኑት አጥንታቸውን የከሰከሱት ደማቸውን እያፈሰሱ በሀገራቸው ዳር ድንበር የማይደራደሩ የአማራ የቁርጥ ቀን ባለታሪክ ጀግና አባቶች መሆናቸውን ሕያው ምስክር ነው። የኢትዮጵያ መከላከያ ሰራዊት አባል ሆነው ሲያገለግሉ ባላቸው ውጊያ ጀብደኝነትና የመምራት ጥበብ እስከ ክፍለ ጦር አዛዥነት ያገለግሉ ሲሆን በሰራዊትም ቅቡልነት ያላቸው ሲሆን ከሀገራቸው ውጭ በተለያዩ የአፍሪካ ሀገራት በመዘዋወር የሰላም ማስከበር ስራ ሰርተዋል። ባሳዩት የመምራት ብቃት በተለያዩ ጊዜያትና ወቅትም በተለያዩ መስሪያ ቤቶች ልዩ ልዩ ሽልማቶች ተበርክቶላቸዋል። እነዚህ ሁለቱ አርበኞች ሙሉ የልጅነት እድሜያቸውን በውትድርና ያሳለፉ ሲሆን ከፍተኛ የመቁሰል አደጋ ደርሶባቸው በክብር ከሀገር መከላከያ ሰራዊት በቦርድ ተሰናብተዋል። ከመከላከያ ሰራዊት አባልነት በቦርድ ከተሰናበቱ በኋላ ሰላማዊ ኑሮ ከህብረተሰቡ ጋር ተቀላቅለው ሲኖሩ በመንግስት በኩል የሚታዩ ብልሹ አሰራሮችን ዲሞክራሲያዊና ሰላማዊ በሆነ መንገድ እንዲስተካከሉ የሚታገሉ ጀግና አርበኞች ናቸው። እነዚህ ሁለቱ የማይለያዩ ጀግና አርበኞች በደስታውም በሀዘኑም የማይለያዩ ፈጥኖ ደራሽ ሲሆኑ በተለይ ጎንደር አካባቢ የሚፈጸም ጥቁር ደም፣ እርስ በርስ መገዳደል አጉል ባህል እንዲቆም አበክረው ሰርተዋል። በተጨማሪም በአካባቢው በመንግስት አጀንዳ ተቀርጾ በማንነት ሽፋን ተያይዞ የተደረጉ ወንድማማቾች ግጭቶችን በማስቆምና ትልቁ ሚና ተጫውተዋል። የራሳቸውን የእድሜ ክልል ለሀገራቸው ዳር ድንበር ግዴታቸውን የተወጡት እነዚህ አርበኞች አማራን አይደለም መሳሪያውን ቀበቶውን አስወልቃለሁ በሚል ቅጀት ወራሪው የብልጽግና ሰራዊት በቱሪስት መዳረሻ ወደ ሆነችው
ጎንደር ከተማ ታንኩንም ባንኩንም ስላለው ህዝቡን አሸንፋለሁ በሚል ህልመኝነት ውጊያ ጀመረ። ለቀድሞ ጓደኞቻቸው የመከላከያ ጄኔራሎችም ለአሁኑ የግለሰብ የብርሃኑ ጁላ ተላላኪዎች በመደወል የጀመሩት ውጊያ እንዲያቆሙ ቢነግሯቸውም አሻፈረኝ አሉ። በኋላ ማትወጡት ማጥ ውስጥ ትገባላችሁ በማለትም ስልክ ተዘጋም። ሻምበል ገብሩ ልይህና ሻምበል መሰረት አለሙ አያቶቻችን ጠብቀው ያቆዩትን ከተማ ስትፈርስ ቁመና እናይም በማለት ህዝብን አስተባብረው የዛሬ 3 ዓመት የፋኖን ትግል ተቀላቀሉ። ውጊያው ባላቸው ወታደራዊ ልምድ አዋጊ ተዋጊ በጊዜው የተሰጠን ቀጠና ገንፎ ቁጭ አማኑኤል አካባቢ ቆሸ ነበር። የእነዚህ የጦር ጠበብቶች ውጊያውን ተቀላቅለው መምራታቸውን የሰማው የእዙ አዛዥ ጄኔራል ሾክ ውስጥ በመግባት ስልክ በመደወል እናንተም ያሳደጋችሁ ተቋም ተውጉት የሚል ጥያቄ ያቀረበላቸው። ይህ እንዳይከሰት ቀድመን ነግረንሃል፣ እኛም እኮ አማራ መሆናችን ረሳው ሲሉት አሁን ቁሙ አላቸው። ይህን ህዝብ ጨፍጫፊ ሰራዊትን አስወጣና ከፍተኸው ወደ መጣኸው ዳር ድንበር መልስ የሚል ቆፍጠን ያለ ምላሽ ተሰጠው። በጊዜው አስታውሳለሁ ታዝናላችሁ የሚል መልስ ሲሰጥ ይህ ደዋይ ጄኔራል አማራ ነበር። ምታሳዝን አንተ ነህ፣ የራስህን ህዝብ ምትጨፈጭፍ። ስልኩ ተዘጋ። ወዲያውኑ ቀጠለ ይላል አርበኛ ባንዲራው ግርማይ። ባንዲራው ግርማይ ይቀጥላል። በቀን 3/12/2015 ዓ.ም የ7 ቀን የጎንደር ውጊያ ተስፋ ቆረጡ መንግስት ነኝ የሚለው አካል እኔ ከሞትኩ ሰርዶ አይብቀል በሚል በእጁ ያለውን መሳሪያ በሙሉ በከተማው ህዝብ ላይ ሲሞክር ወጣ ብለን ተደራጅተን መመከት አለብን በሚል ትግሉ ሲመሩ ከነበሩ የፋኖ አመራሮች ጋር በመነጋገር ጉዞ በፈንጠር አይሻ ወገራ ወደ አርማጭሆ ሆነ ህዝብን ማደራጀት፣ ብርጌዶችን፣ ክፍለ ጦሮችን ማቋቋም ተጀመረ። አርበኛ ሁሉ ቤቱ ብላው የሚያምኑበት እና አርበኛ መሳፍን ተስፎ ከና አርበኛ ሰፈር መለሰ ከና አርበኛ እሸቴ ባየ ከና አርበኛ ኮሎኔል አረጋ አለባቸው ከና አርበኛ ደስታው ደመላሽ ጋር በመሆን የበላይ ጠባቂ በማቋቋም እዝና የአማራ ድርጅት እንዲወለድ ትልቅ አስተዋጽኦ አበርክተዋል። ሻምበል ገብሩ ልይህና ሻምበል መሰረት አለሙ የጎንደር እዝ ከሁለት መከፈሉ እንቅልፍ የነሳቸው የተንቀሳቀሰን ሰራዊቱን ማደራጀት አለብን፣ ማሰልጠን አለብን በማለት ከጠገዴ አርማጭሆ በመነሳት ጉዟቸውን ወደ ቋራ በማድረግ የቻሉትን ሁሉ በቋራና አልፋ ደንቢያ በመዘዋወር ስለ አንድነት ሰብከዋል፣ አስተምረዋል። እድሜ የማይገድባቸው ጀግኖች ትግል የሚመራው በአቅም እንጂ በመንደር አይሆንም ብለው የሚያምኑም እነዚህ ጀግና አመራሮች አንድነቱን ለመስራት ወደ በለሳና ደቡብ ጎንደር ጉዞ ሲያደርጉ ደንቢያ አካባቢ በጠላት ከበባ ውስጥ ገብተው በእሳት ተፈትነው በተአምር ተርፈው በጉጉት የኢትዮጵያና የአማራ ሕዝብ የሚጠብቀው ነው። ብዙ ጀግና ወንድሞቻችንን የተሰዉበትን የጠላትን ቅስም የሰበረ ለወዳጆቻችን የጠላትን ቅስም የሰበረ ለወዳጆቻችን የደስታ ፈንጠዝያ ያስፈነጠዘ የጎንደርን አንድነት ሰርተው አብስረውልናል። ደስታችን ወደር የለውም። ዛሬ ላይ ሁለቱ እዞች ማለትም ጎንደር ጠቅላይ ግዛትና ጎንደር እዝ አንዱ ነው። አፋብን ጎንደር ጠቅላይ ግዛት በላይ ዘለቀ እዝ ተመስርቶ መሪዎቻችን እጅ ለእጅ ተጨባብጠው ማየትን ህዝባችንና ከአንተ በፊት እኔ ልሙት ለሚለው ታጋይ ደስታው ወደር የለውም። ይህን አይነት ለመስራትና ያ ሁሉ ውጣ ውረድ ረሃብና ጥሙን የእዝ አመራሮች አባት አርበኞች በቦታው በተገኙ የጦር አመራሮች ዙሪያ ጥበቃ ላደረጋቸው አባላት አለማመስገን ንፉግነት ነው። ነገ ታሪክ ምስክር ነው። አባት አርበኞች አይደለም እያታገላችሁ እናንተን በዚህ ትግል ውስጥ ማየት ራሱ በቂ ነው። የእናንተን ጥንካሬ ሳይ የሚሰማኝ ደስታ ወደር የለውም። ዘላለም ኑሩልኝ። ለአንድነት ስትሉ ህልም የሚመስለውን ጉዞ ተጉዛችሁ ለዚህ በመብቃታችሁ እንኳን ደስ አላችሁ። ጀግና የታሪክ አባት አርበኞች ብያችኋለሁ። ውጣ ውረድ ቢኖርም የአማራ የነጻነት ቀን ቅርብ ነው። ህልውናችን በተባበረ ክንዳችን። አርበኛ ባንዲራው ግርማይ ከበላይ እዝ የፋኖ ቃል አቀባይ። አድማጭ ተመልካቾቻችን የሰዓቱ መረጃዎች አጫጭር መረጃዎች እኔን ይመስላሉ። ቻናሉ ሰብስክራይብ፣ ሼር፣ ላይክ በማድረግ እንድትከታተሉና ኮሜንት፣ ሼር፣ ላይክ በማድረግ ኮሜንት ሀሳብ አስተያየታችሁን በኮሜንት መስጫው ስጡ። አመሰግናለሁ።